ምናልባት አሁን የምናነሳቸው ነገሮች በኤሌክትሪካል ሲስተም ውስጥ እንደ አንድ ኤሌክትሪካል ተጠቃሚ ጠንቅቀን ማወቅ ይኖርብናል። እነዚህም ነገሮች ምን መሰላችሁ? ሪል ፓወር፣ ሪአክቲቭ ፓወር፣ አፓረንት ፓወር ይባላሉ። ወይም ፓወር የሚለውን ነገር ስናነሳ እነዚህን ሶስት ነገሮች ለይተን ማወቅ ይኖርብናል በኤሌክትሪካል ሲስተም ውስጥ። ሲስተም ውስጥ ሪል የምንለው ፓወር አክቹዋል ስራን ለመስራት የምንጠቀምበትን ፓወር ነው። ይህ አክቹዋል ስራ ማለት ምን ማለት ነው? ቀጥታ ከአንድ ፎርም ኦፍ ኢነርጂ ወደ ሌላ ፎርም ኦፍ ኢነርጂ የሚቀይርልን ፓወር ሪል ፓወር እንለዋለን። ያም ማለት ኤሌክትሪካል ኢነርጂን ወደ ሜካኒካል ኢነርጂ በሞተሮች አማካኝነት የሚቀይርልን፣ ኤሌክትሪካል ኢነርጂ ወደ ላይት ኢነርጂ በአምፖሎች አማካኝነት የሚቀይርልን ፓወር። እሱም ብቻም አይደለም፣ ኤሌክትሪካል ኢነርጂ ወደ ሂት ኢነርጂ በሂተሮች አማካኝነት የሚቀይርልን ፓወር ሪል ፓወር እንለዋለን። ታዲያ ይህ ሪል ፓወር አብዛኛው ጊዜ ከቢሊንግ ሲስተሞቻችን ጋር ይያያዛል፣ ወይንም ከፍጆታ ክፍያችን ጋር ከኤሌክትሪክ ፍጆታ ክፍያችን ጋር የሚያያዝ ነገር ነው። ለዛም ነው አብዛኛው ጊዜ ይህ ሪል ፓወር በኪሎዋት የሚቀመጠው። ነገር ግን ሲሰላ በኪሎዋት አወር ነው የሚሰላው ለቢሊንግ ሲስተም። በሁለተኝነት ሪአክቲቭ ፓወር ነው። ሪአክቲቭ ፓወር አብዛኛው ጊዜ በኤሌክትሪካል ሲስተም ውስጥ እንደ ሎስ የሚቆጠር የፓወር አይነት ነው። ላልተገባ ወጪም የሚዳርገን የፓወር አይነት ነው ሪአክቲቭ ፓወር የምንለው። ታዲያ ይህ ሪአክቲቭ ፓወር ግን በኤሌክትሪካል ሲስተም ውስጥ በተለይ በኢንዳክሽን ፕሪንሲፕል በሚሰሩ ማቴሪያሎች ላይ ማግኔቲክ ፊልድ ለመፍጠር የምንጠቀምበት በጣም ወሳኝ የሆነ የኤሌክትሪካል ፓወር አይነት ነው ሪአክቲቭ ፓወር የምንለው። ታዲያ ይህ ሪአክቲቭ ፓወር አክቹዋል ስራን የሚሰራ ፓወር ሳይሆን ምናልባት በኢንዳክሽን ፕሪንሲፕል በሚሰሩ ማቴሪያሎች ላይ ሰፖርት የሚያደርግ የፓወር አይነት ነው። ሪአክቲቭ ፓወር አብዛኛው ጊዜ በኬቪኤአር ይቀመጣል። ይህ ሪአክቲቭ ፓወር ማለት ነው። ታዲያ ይህ ሪአክቲቭ ፓወር አብዛኛው ጊዜ በአቅራቢ ድርጅቶች ኮሬክት እንዲደረግ ይገደዳል። በእርግጠኝነት የምነግራችሁ አስተውላችሁ ከሆነ ወይም ሰምታችሁ ሊሆን ይችላል። ፓወር ፋክተር ኮሬክት እንዲደረግ ማለት ነው። ይህ የሚሆንበት ዋነኛ ምክንያት የቢሊንግ ሲስተማችንን ከማስተካከል አንጻር ብቻም ሳይሆን በግሪድ ሲስተም ስታቢሊቲ ላይ ራሱን የቻለ ኢምፓክት ስላለው ነው። ምክንያቱም ይህ ሪአክቲቭ የምንለው ፓወር በግሪድ ሲስተማችን እና በማቴሪያላችን መካከል የሚዋዥቅ የፓወር አይነት ስለሆነ ነው ሪአክቲቭ ፓወር። ይህ ሪአክቲቭ ፓወር አክቹዋል ስራን የማይሰራ የፓወር አይነት ሆኖ በኤሌክትሪካል ሲስተሞቻችን ላይ ማግኔቲክ ፊልድ ለመፍጠር የምንጠቀምበት የፓወር አይነት ነው። በሶስተኝነት አፓረንት ፓወር እንመልከት። በኤሌክትሪካል ሲስተም ውስጥ ፓወር የሚለውን ነገር ስናነሳ አፓረንት ፓወር የሚባል ነገር ማንሳታችን የግድ ነው። ይህ አፓረንት ፓወር የሪል ፓወር እና የሪአክቲቭ ፓወር ድምር ውጤት ወይም የሁለቱ ድምር ነው አፓረንት ፓወር የምንለው። ያም ማለት ከሰብስቴሽኖች ወይም ከጀነሬሽኖች ቀጥታ የሚመጣውን ፓወር አፓረንት ፓወር እንለዋለን። ይህ አፓረንት ፓወር በኤሌክትሪካል ሲስተም ውስጥ የሁለት ፓወር ሲስተሞች ድምር ውጤት ይሆናል ማለት ነው። የሪል ፓወር አክቹዋል ስራ ነው የምንሰራበት፣ እንዲሁም የሪአክቲቭ ፓወር ማግኔቲክ ፊልድ ለመፍጠር የምንጠቀምበትን የፓወር ድምሮች አፓረንት ፓወር እንለዋለን። ታዲያ ይህ አፓረንት ፓወር አብዛኛው ጊዜ ማቴሪያሎችን ዲዛይን ከማድረግ አንጻር ወይም በጀነሬተሮች እና በሞተሮች ላይ እነዛን ሲስተሞች ዲዛይን ለማድረግ የምንጠቀምበት የፓወር አይነት ይሆናል ማለት ነው። ይህ አፓረንት ፓወር እዚህ ጋር የዢ አንድ ጥያቄ ላንሳላችሁ። በኤሌክትሪካል ማቴሪያሎቻችን ላይ ስፔሻሊ በትራንስፎርመር እና በጀነሬተሮች ላይ በኬቪኤ ነው የሚቀመጠው። ይህ ነገር ለምን ይሆን ይመስላችኋል? እስቲ ሀሳባችሁን ኮመንት ላይ ያስቀምጡልኝ። በተጨማሪ ሁለት ወሳኝ የሆኑ ነገሮችን ላንሳላችሁ። እነዚህ ነገሮች በጣም ወሳኝ የሆኑ ነገሮች ናቸው በኤሌክትሪካል ሲስተም ውስጥ የማቴሪያላችንን ዲዛይን ከማድረግ አንጻር። እሱም ብቻም አይደለም፣ ማቴሪያሎቻችንን ወይ ኤሌክትሪካል ሲስተምን ኮንትሮል ከማድረግ አንጻር ከፍተኛ አስተዋጽኦ ነው የሚወጡ ነገሮች ሬትድ ቮልቴጅ እና ኦክሲለሪ ቮልቴጅ የምንላቸው ነገሮች። እነዚህ ሁለት ነገሮች ለይተን ማወቅ ይኖርብናል። ሬትድ ቮልቴጅ የሚለውን ነገር ስናነሳ በኤሌክትሪካል ሲስተም ውስጥ ማቴሪያሎቻችንን ዲዛይን ለማድረግ እንዲሁም እነዛ ማቴሪያሎች ኮንቲኒየስሊ ሴፍሊ ኦፕሬት የሚያደርጉበትን ቮልቴጅ ነው ሬትድ ወይም ሜን ቮልቴጅ የምንለው። እነዚህ ቮልቴጆች የሞተሮች 400 ቮልት እንዲሁም በብሬከሮች ትራንስፎርመሮች የሚሰሩባቸው በኬቪኤ ያሉትን ቮልቴጆች ሜን ቮልቴጅ ወይም ሬትድ ቮልቴጅ እንላቸዋለን። በሁለተኝነት ኦክሲለሪ ቮልቴጅ ነው። ይህ ኦክሲለሪ ቮልቴጅን ስናነሳ በኤሌክትሪካል ሲስተሞቻችን ውስጥ ሜን ቮልቴጆቻችንን ተጠቅመን ዲዛይን ያደረግናቸውን ማቴሪያሎች ኮንትሮል ለማድረግ የምንጠቀምበት የቮልቴጅ አይነት ነው ኦክሲለሪ ቮልቴጅ። ታዲያ እነዚህ ኦክሲለሪ ቮልቴጆች አብዛኛው ጊዜ በዲሲ የሚቀመጡ ቮልቴጆች ናቸው። 12፣ 24፣ 48፣ 110፣ 220 ቮልቴጆች ማለት ነው ኦክሲለሪ ቮልቴጆች። ታዲያ እነዚህ ኦክሲለሪ ቮልቴጆች በሜን ቮልቴጃችን ዲዛይን የተደረጉትን ማቴሪያሎች ኮንትሮል ለማድረግ የምንጠቀምባቸው የቮልቴጅ አይነቶች ናቸው። በእርግጠኝነት እስካሁን አብረህን ከቆየ ፔጁን ሰብስክራይብ ማድረግህን አትርሳ፣ ወይም
ሰብስክራይብ ብታደርግ ደስ ይለኛል። ምክንያቱም በዚህ ቻናል ላይ ስለ ኤሌክትሪካል ኢንጂነሪንግ እንዲሁም ስለ ኤሌክትሮሜካኒካል እና በኤሌክትሪካል ሲስተሞች ላይ ዲቴይል የምንወያይበትና ሀሳቦችን የምናነሳበት ቻናል ስለሆነ በእርግጠኝነት እንደሚጠቅም አልጠራጠርም። ከዚህ ጋር ያይዘን አንድ ጥያቄን ለማንሳት እንሞክር። በኤሌክትሪካል ሲስተም ውስጥ ለምንድን ነው ኮንትሮል ሲስተሞቻችን በዲሲ ቮልቴጅ እንዲሰሩ የሚደረገው ወይም በዲሲ ቮልቴጅ ዲዛይን የሚደረገው? በእርግጠኝነት ይቺ ጥያቄ የአብዛኞቻችን ጥያቄ ነች ብዬ አስባለሁ። በኤሌክትሪካል ሲስተሞቻችን ላይ በምንንቀሳቀስበት ሰዓት አብዛኛው ጊዜ ኮንትሮል ሲስተሞች ራሳቸውን የቻለ ፓናል ታይቶላቸው በዲሲ እንዲሰሩ ይደረጋል። ያም የሆነበት ዋነኛ ምክንያት ምን መሰላችሁ? በኤሌክትሪካል ሲስተም ውስጥ ምናልባት ኤሲዎቻችን ፌል ቢያደርጉ እንኳን ዲሲ ሲስተሞች ኦፕሬሽን ማቋረጥ ስለሌለባቸው ነው። ለምን ካላችሁኝ እነዚህ ዲሲ ሲስተሞች ወይም ኮንትሮል ሲስተሞች ስራቸው ወይም አላማቸው ሀይ የሆነ ፓወርን ትራንስፈር ማድረግ ወይም ሀይ የሆነ ፓወርን ሰፕላይ ማድረግ ሳይሆን ሲስተሙን ሞኒተር ማድረግ፣ ኮንትሮል ማድረግ እና ኦፕሬት ማድረግ ነው ስራቸው። ሶ በኤሲ ሲስተማችን ወይም ኤሲ ሲስተማችን ፌል በሚያደርግበት ሰዓት በኤሲ ሲስተም የሚሰራ ቢሆን ኖሮ ፓወር ለኮንትሮል ሲስተማችን ስለማይደርስ ኤሲ ሲስተሙን ወይም ኤሌክትሪካል ሲስተሞቻችንን ፕሮቴክት ለማድረግ በጣም አስቸጋሪ ነበር የሚሆነው። ከዚህ አንጻር ነው በኤሌክትሪካል ሲስተሞቻችን ላይ አብዛኛው ጊዜ ስትንቀሳቀሱ ኮንትሮል ፓርት ወይም ኮንትሮል ሲስተሞቻችን በአጠቃላይ የሚሰሩት በዲሲ ሲስተም ነው ማለት ነው። ይሄን ነገር ከመቅረፍ አንጻር ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ደስ ይለኛል። ኮመንት ላይ ሀሳባችሁን አስቀምጡልኝ። ይመቻችሁ።